የፋይንደር የሪሲቨር የአንድሮይድ ቦክስ የስማርት ቲቪ እና የሌሎችንም ተፈላጊ ሶፍትዌሮችን የምታገኙበትን ትክክለኛውን የራሳችንን የቴሌግራም የሶፍትዌር ቻናል አሳያችኋለሁኝ። በዚህ ዩቲዩብ ቻናል ላይ ብዙ ትምህርቶችን እየለቀቅንበት እንገኛለን። ከዚህም በኋላ ትምህርቶችን ስለምንለቅበት አሁን በምትመለከቱት መልኩ ሰብስክራይብ በማድረግ አዳዲስ ትምህርቶችን ማግኘት ትችላላችሁ። ለሌሎች እንዲደርስ ደግሞ ላይክ እና ሼር ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ ነው የምወስዳችሁ። ትክክለኛውን የቴሌግራም የሶፍትዌር ቻናል የምታገኙበት ነው ማሳያችሁ ማለት ነው። እዚህ ሶፍትዌር ቻናል ላይ የምትጠቀሙት ምንድነው? የመጀመሪያው ሙሉ በሙሉ የምታገኙት ሶፍትዌር ትክክለኛ ሶፍትዌር ይሆናል ማለት ነው። ያ ማለት የሪሲቨራችሁን ትክክለኛ ሶፍትዌር ካልጫናችሁ፣ ለምሳሌ ስሙ ሪኔም ተደርጎ የሌላ ሶፍትዌር ሆኖ ነገር ግን ሶፍትዌሩና ስሙ የሚለያይ ከሆነ እናንተ በስሙ ሶፍትዌር ከጫናችሁ ሪሲቨራችሁ ሙሉ በሙሉ ይበላሻል ማለት ነው። እንደዚሁም ደግሞ ፋይንደርም በተመሳሳይ መልኩ አንድሮይድ ቦክስ እና ስማርት ቲቪም እንደዚህ አይነት ችግር ሊያጋጥማችሁ ይችላል። እኛ ግን እዚህ ጋር የምንለቀው ትክክለኛውን የራሱን የሪሲቨር ወይም የአንድሮይድ ቦክስ ወይ የስማርት ቲቪ የሌሎችም ትክክለኛ ሶፍትዌሮች እንለቃለን ማለት ነው። ስሙን ብዙ በዚህ ተመሳሳይ ኢትዮዲሽ ሶፍትዌር ስቶር ነው የሚለው። ስለዚህ ይሄንን በማስመካከል ብዙ እንደዚህ ብለው ጽፈው አሉ ማለት ነው። ነገር ግን ምኑን ማግኘት ይችላላችሁ? እዚህ ጋር እንደምትመለከቱት ሊንኩ አለ ማለት ነው። ኢትዮዲሽ ሶፍትዌር ስቶር የሚል አለ። ስለዚህ ይሄን ሰርች በማድረግ የመጀመሪያው፣ ሁለተኛው ደግሞ አሁን ላይ ስክሪኑ ላይ እንደምትመለከቱት ኪውአር ኮዱን እዚህ ጋር አስቀምጬላችኋለሁ። ስለዚህ አንዴ አቁማችሁ ስልካችሁን በዚህ ስካን በማድረግ ቀጥታ ወደዚህ የኔ የቴሌግራም የሶፍትዌር ቻናል መግባት ትችላላችሁ ማለት ነው። እንደዚሁም ደግሞ ሊንኩን ኮሜንት የመጀመሪያ ቦታና ዲስክሪፕሽን ላይ አስቀምጥላችኋለሁ። አሁን ለምሳሌ እዚህ ጋር እንደምትመለከቱት በጣም ብዙ ከ500 በላይ ሶፍትዌሮችን ሌሎችንም አስቀምጠናል ማለት ነው። እዚህ ጋር እንደምትመለከቱት የሪሲቨሮች ሶፍትዌሮች አሉ። ስለዚህ ሪሲቨሮቻችሁ ቡት ብለው ቢቀሩባችሁ ወይንም ደግሞ ቻናሎችን ዲሊት እያደረጉ ካስቀሩ ሰርቨሮችን ለመውላት ግዴታ ሶፍትዌር አፕዴት መደረግ ያለባቸው ሰርቨር እዚህ ጋር እንደምትመለከቱት የሁሉንም ማግኘት ትችላላችሁ ማለት ነው። ስለዚህ የሁሉም ሞዴል ነው ያለው፣ የተወሰነ ሞዴል ብቻ የለም። ሀገራችን ላይ ከሚገኙት በተጨማሪ የውጭ ሪሲቨሮችም አሉ። እነ ስታርሳት፣ ታይገር፣ ኤክስክሬን ሌሎችም ይገኛሉ ማለት ነው። ስለዚህ እዚህ ጋር ገብታችሁ የምታጡት ምንም አይነት ሶፍትዌር የለም። የሱፐር ማክስን ጨምሮ ታገኛላችሁ ማለት ነው። ስለዚህ ሶፍትዌር በምትፈልጉበት ሰዓት እኛ ጋር እዚህ ላይ ብትገቡ እንደምትመለከቱት ማግኘት ትችላላችሁ ማለት ነው። እስከ ከ2022 ጀምሮ የተለቀቁ አሁን እዚህ ጋር ስክሪን ላይ እንደምትመለከቱት 2023 ላይ የተለቀቁም አሉ ማለት ነው። 2022 ጀምሮ የተለቀቁ ሶፍትዌሮችን እዚህ ጋር ማግኘት ትችላላችሁ። ኦልሞስት ይህ ቻናል 4 ዓመት ይሆናል ከከፈት ነው። ነገር ግን አሁን ላይ ለእናንተ ቪዲዮ ሰርተናል ማለት ነው። እንደምትመለከቱት ትክክለኛ ሶፍትዌር ነው የምታገኙት። የኮሮኔት ቆየት ያሉ ሞዴሎችን ቢሆኑ ማግኘት ትችላላችሁ። ሪሲቨሮቻችሁ ቡት ብሎ የሚቀር ከሆነ ወይም ደግሞ ሌላ አይነት ችግር ካለው እኛ ጋር የእነዚህን ሶፍትዌሮች ያለምንም ክፍያ ጆይን በማድረግ መቀላቀል ትችላላችሁ ማለት ነው። ስለዚህ ዛሬ የማሳየዋችሁ በዚህ የሶፍትዌር ቻናል ነው። ከዚህ በተጨማሪ እዚህ ላይ ምን እንለቅባችኋለን? አዳዲስ መረጃዎችን በሚመጡ ሰዓት እንለቃለን ማለት ነው። በዋናነት ግን አዳዲስ መረጃዎችን ደግሞ የምንለቅበት ትክክለኛው የቴሌግራም ደግሞ ኦፊሻል የሆነ የቴሌግራም ቻናል አለን። ስለዚህ እሱንም ጆይን ማድረጋችሁን እንዳትረቁ። እዚህ ጋር እንደምትመለከቱት ኪውአር ኮዱን ታዩታላችሁ። እንደገና ደግሞ ሊንኩም ኢትዮዲሽ ስራ ይላል። ስለዚህ ይሄንን ቻናል ሰርች በማድረግ ሳይሆን ቀጥታ ሊንኩን ከኛ ጋር በመውሰድ ብቻ ማግኘት ትችላላችሁ። ምክንያቱም በዚህ የቴሌግራም የሶፍትዌር ቻናል ብዙ የተከፈቱ ቻናሎች ስላሉ የተሳሳተ ቦታ ላይ መግባት የለባችሁም። ነገር ግን እኛ ጋር ከገባችሁ የምታጡት ነገር የለም። ሁሉንም እዚህ ጋር ታገኛላችሁ ማለት ነው። በቀጣይ ደግሞ ኦፊሻል የሆነውን የቴሌግራም ቻናላችን እዛ ላይ ታገኛላችሁ። እዛ ላይ ደግሞ አዳዲስ መረጃዎችን በየቀኑ የምናደርግ ይሆናል ማለት ነው። በዚህ አጋጣሚ እኛ ጋር ሶፍትዌሮችን ለሚያስሞሉ የኳስ፣ የፊልም፣ የሙዚቃ፣ የመዝናኛ ሶፍትዌሮችን ለሚያስሞሉ ሰዎች ስፔሻል የሆነ የቴሌግራም ቻናል ክሬት አድርገናል። በዚህ ቻናል ምንድነው ጥቅሙ? በየጊዜው ኳሶች ከመጀመራቸው በፊት አንድ ሰዓት ቀድመን ኦንላይን ቮይስ ቻት እንገባለን ከኛ ጋር ሰርቨር ለሚያስሞሉ ብቻ ማለት ነው። ስለዚህ ዲሻቸው ቢበላሽባቸው ወይም ደግሞ አይፒቲቪ ከሆነ የሚጠቀሙት በኔትወርክ ምክንያት የሚጠቀሙት ቻናል ችግር ካጋጠሙ ሌሎችም ችግር ካለ በነፃ ያለምንም ክፍያ ከኛ ጋር ሰርቨሮችን ስላስሞሉ ብቻ ፊክስ እናደርጋላችኋለን ማለት ነው። ዋን ቱ ዋን ሜንቶርሺፕ እንሰጣለን። ስለዚህ የመጀመሪያው ይሄን የሶፍትዌር ቻናል እኛ
ጋር ጆይን በማድረግ ተጠቃሚ መሆን ትችላላችሁ። ከዛ በተጨማሪ ደግሞ እኛ ጋር ሶፍትዌር ሰርቨሮችን በማስሞላት ብቻ አመቱን ሙሉ ምንም አይነት ችግር ሳይገጥማችሁ ራሳችሁ አውቃችሁ ባለሙያ ወጪ ሳታወጡ መጠቀም ትችላላችሁ ማለት ነው። የዛሬ ቪዲዮን ይመስላል። በዚህ ቪዲዮ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንደነገርኳችሁ ሊንኩን ኮሜንት የመጀመሪያው ቦታ ዲስክሪፕሽን ላይም አስቀምጥላችኋለሁ። በቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።